ባጃጅ ውስጥ እንደዚህ ተዝህ ወደ ገጠርም ስትሄዱ ወደዛም ስትሄዱ በየመንገዱ ቁማ ነው የምታዋል። ባጃጅቱ በየመንገዱ ሴት አለው። ሴትና ወንድ ነው በየመንገዱ። ወላሂ ነው የምላችሁ። እኔ በቃ እየወነጀልኩኝ አይደለም፣ ባይኔ እያየሁ ነው። እዚሁ በቃ እንደዚህ ስል እዚህ እንትና ቢበላይ በቃ ሴት ናት ውስጥ ያለችው ማለት ነው። ወይ ጉድ አልኩኝ። እንደው ዛሬ እኮ ትራንስፖርት መስራቷን ትታ ባጃጅ ምንድነው ሴት ነው ይዛ ቁጭ የምትለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች አባይቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ ወደ እናንተ። ሁልጊዜም በዚህ ሰዓት አደርሳለሁ ማለት ነውና ዛሬ ደግሞ ምን አለችኝ አንዷ እህቴ፣ ጠይባዬ ኢትዮጵያ ላይ ባጃጅ መስራት ያዋጣለኝ፣ ባሌ እያስቸገረኝ ነው፣ ባጃጅ ግዢልኝ እያለ እያስቸገረኝ ነው። ስለዚህ በባጃጅ መስራት ፈልጓል እና ምን ትመክሪኛለሽ ብላኛለች ማለት ነው ኮሜንት ላይ። እናቶቼ እስኪ ስለ ባጃጅ ትንሽ እናውራ እና ደግሞ ኢትዮጵያ ላይ ምን እንደሚያዋጣ ልንገራችሁ ማለት ነው። እውነቴን ነው የምላችሁ። ኢትዮጵያ ላይ እህቴ አሁን እስኪ ቪዲዮውን ስትጀምሩት ላይክ አድርጉልኝ እህቶቼ። ብዙ አይደለም ደግሞ ሰሞኑን ዝቅ ብሏል ማለት ነው እና ቪው ዝቅ እያለ ነው። ላይክ ያድርጉልኝ። ሲጀምሩ ላይክ ታደርጉት ሸር ያደርገዋል ማለት ነው። አልጎሪዝሙ ለሌላ ሰው ሸር ያደርገዋል። ገባችሁ? እና ኢትዮጵያ አሁን ላይ ማለት ነው እህቴ ዜና አሁን በማንኛውም ሀገር እንደምታስቡት እንደምሰሙት ማለት ነው ብዙ ማንኛውም ሀገር ይሄ የአሁኑ ጦርነት ዓለም ነው ያኔ በቃ ስንተኛው ዓለም ምናምን የሚባለው ነው የመጨረሻ ጦርነት ነው አይደለ? ስለዚህ እንኳን ኢትዮጵያ ላይ በእስራኤል እና በኢራን ጦርነት ማለት ነው እስራኤል አላውቅም፣ በኢራን ጦርነት እኔ እንደው ዜና ላይ ብዙ አይደለም ማለት ነው። በዛ ጦርነት ምክንያት ኢትዮጵያ በአንደኛ ደረጃ ተጎጂ ሆናለች። በቃ እንዲሁም ደሃ ነበረች፣ እንዲሁም አሁን ደግሞ ዝቃ ወደታች ነው የወረደችው ማለት ነው። ስለዚህ አንደኛ ትራንስፖርት በቃ 100% አሁን አቁሟል ማለት ትችላላችሁ። በቃ አቁሟል ማለት ትችላላችሁ ማለት ነውና ከቦታ ቦታ መንቀሳቀስ ባጃጅ ቆሟል። አውቶቢሱ መንገድ ላይ ብታው ቆሟል። ምን መሰላችሁ የሚንቀሳቀሰው አሁን ግመል ነው የሚንቀሳቀሰው፣ አህያ ነው የሚንቀሳቀሰው። ልንገራችሁ ማለት ነው ሰው ቢያገኝ ይሄዳል። በተለይ እንደዚህ የአረብ ሀገር ብር ያለው በኪሱ ቢያገኝ ይሄዳል ማለት ነው። ባጃጅ ወይም በቃ ማንኛውን መኪና ቢያገኝ ትራንስፖርት ይሄዳል። ግን እያገኘ አይደለም፣ ትራንስፖርት አይገኝም በቃ ባጭሩ ማለት ነው። አሁን እየተፈለገ ነው። ስለዚህ ወደ ወረባቦ ልትሄድ አሁን ቅድም ላይ እህቴ ወረባቦ አማቶቿ አዲስ አማች ናት እና ልትሄድ ነበር ወደ እነሱ ጋር ዛሬ ጠርተዋል ማለት ነውና ይሄው ስንት ሰዓት ምሳ ሰዓቱ ምልፍ ብሎ ጧት የወጣች መናኸሪያ መኪና አታ አሁን ነው የሄደችው ማለት ነው። እናቶቼ እንዲቹ ዘወላ ማለት ነው መናኸሪያ ውስጥ ወደ ወረባቦ የሚሄድ ያጣ። ስለዚህ ማለት ነው አሁን ላይ መግዛት ያለብሽ ለባለቤትሽ አህያ ነው። እውነቴን እንደ ቀልድ እንዳታወጣ። አሁን ላይ አህያ በነጣ ይሄዳል ማለት ነው። ቤንዚን አይፈልግም፣ ግመሉም ቤንዚን አይፈልግም። እኔ እኮ ለባሌ ግመል ሰጥቼዋለሁ ዛሬ። ቆንጆ ግመል ስንት እንደሆነ ታውቃላችሁ? ቆንጆ ግመል ቢያንስ 2 ኩንታል 3 ኩንታል የሚይዝ ግመል አለ ማለት ነው። ያው ግመልና ግመል እኩል አይደለም። ገባችሁ? ያ ስንት እንደሆነ 200 ሺህ ብር ነው አንድ ግመል ማለት ነው። 200 ሺህ ብር ነው። ገባችሁ? እኔ ወደዚህ ትመጣ 75 ሺህ ብር የተገዛ ግመል አሁን እስከ 150 ሺህ ብር ያወጣል ማለት ነው። ወቶች በ7-8 ወር ውስጥ በቃ እስከ 150 ሺህ ብር ግመል ያወጣል ማለት ነው። እና አሁን ላይ ማለት ነው ግመል ገዝተሽ ብትሰጪው በደንብ አድርጎ ይሰራል። ተገጠር እዚህ 1000 ብር ነው ላንዴ ይዞት የሚመጣው ማለት ነው። 100 ኪሎ በ1000 ብር፣ 100 ኪሎ በ800 ብር፣ 100 ኪሎ በ700 ብር እንደ ሀገሩ ርቀት ማለት ነውና አሁን ላይ በቃ ተቦታ ቦታ መንቀሳቀስ የሚችለው ምንድነው? በቃ የሆነ ቤንዚን የሌለው ነገር፣ በቤንዚን የማይጓዝ ነገር ማለት ነው። ነፍስ ያለው ገባችሁ? ነፍስ ያለው እንደገና ደግሞ ልስራ ለባባጃጅ ልስራ ታለ በጎች፣ ፍየሎች ወይም ደግሞ ባሬ ገዝቶ ይነግድ፣ ብር ስጭው። እውነቴን ነው የምላችሁ። በጣም ነው ራሴን ያመመኝ። አረብ ሀገር ነበር ራሴን የሚያመኝ። ዛሬ ግን በጣም አድርጎ ራሴን አሞኛል። እስኪ እንግዲህ አላህ ያሽርሽ በሉኝ ማለት ነው። ግዴታ መምጣት ስላለብኝ ነው የመጣሁት ማለት ነው። እና ኢትዮጵያ ላይ የሚያዋጣው ምንድነው? በቃ የሆነ በእግሩ የሚንቀሳቀስ የግመል ነው። አሁን የምንከፍለው የግመል ያህያ ነው እንጂ እንዲሁ ዝም ብለን የባጃጅ ምናምን የለም። ከዚች እዚህ 100 ብር 200 ብር ነው።
ገባችሁ? ስለዚህ ባጃጅ ግዢልኝ ምናምን ቢል ሌላ ሊያፈቅርበት እንጂ ማለት ነው። ሌላ ሴት ቅድም ላይ መጀመሪያ ላይ ትዝ ብሎኝ ነበር ማለት ነው። እና በቀደም ተዚህ ከተማ ወደ ታይ ትመጣ እዚሁ በሰፈር ውስጥ በእርግጥ እኔ አላውቃቸውም ሰዎችን ማለት ነው። እና እዚህ ከመንገድ በላይ አሁን መንገዱ ማሻአላ ሰፍቷልና ከመንገድ በታይ ባጃጅ አቁማለች። ባጃጅ አቁማ ማለት ነው ቶቼ ውስጡ ሴት እና ወንድ ያለ ቁጭ ብለው ያወራሉ ማለት ነው። እንዱ በቀኑ ቁጭ ብለው ማለት ነው ይሳሳቃሉ። ምን ይላሉ? ያው አለ አይደል ገና ወጣት ናት ተማሪ ነገር ናት። እንደው አይኔ ላክ አድርጌ ነው እንደዚህ ያየሁት ማለት ነው። እና ኢትዮጵያ ላይ ባጃጅ ግዢልኝ የሚል ወንድ የሚጎታጎት ወንድ ማለት ነው። በእርግጥ እኔ ብዙዎቹን ያኔ ሁሉንም አይደለም በእርግጥ ማለት ነው። ግን እንደዚህ ወጣት ነገሮች ወጣት የሆነ ወጣቶች አሉ አይደለም ባጃጅ የሚፈልጉት ለሴት ማስቀመጫ ነው። አሁን ላይ ባጃጅ ኢትዮጵያ ላይ ማለት ነው ሴት ነው ውስጧ መቀመጥ የያዘው። ስታልፉ ባጃጅ ውስጥ እንደዚህ ተዝህ ወደ ገጠርም ስትሄዱ ወደዛም ስትሄዱ በየመንገዱ ቁማ ነው የምታዋል ባጃጅቱ። በየመንገዱ ሴት አለው። ሴትና ወንድ ነው በየመንገዱ። ወላሂ ነው የምላችሁ። እኔ በቃ እየወነጀልኩኝ አይደለም፣ ባይኔ እያየሁ ነው። እዚሁ በቃ እንደዚህ ስል እዚህ እንትና ቢበላይ በቃ ሴት ናት ውስጥ ያለችው ማለት ነው። ወይ ጉድ አልኩኝ። እንደው ዛሬ እኮ ትራንስፖርት መስራቷን ትታ ባጃጅ ምንድነው ሴት ነው ይዛ ቁጭ የምትለው ማለት ነው። ስለዚህ አሁን ላይ የባጃጅ ስራ 100% አቁሟል ማለት ትችላላችሁ ማለት ነው። አቁሟል። እስኪ ጠይቋቸው ባጃጅ የሚሰሩትን ሰው ማለት ነው። ስለዚህ እህቴ ባለቤትሽ ባጃጅ ልግዛ እያለ ካስቸገረሽ አያስፈልግም። ግመል ገዝቼ ልስጥህ በይው። እውነቴን ነው የምላችሁ። ግመል ገዝተሽ ብትሰጪው በደንብ አድርጎ ይሰራል። እውነቴን ነው የምላችሁ። ግመል አህያ ነው አሁን ላይ መስራት የያዘው። ልነግድ ታለ ደግሞ በበሬ ነግድ 150 200 በ130 እየገዛ ግመል ቢነግድ ማለት ነው ሀብታም ነው የሚሆነው። ራሱን ችሎ ላንቺ ይተርፋል። በበሬ የሚነግድ ማለት ነው አሁን ላይ። ሌላው የባጃጅ ምናምን አያስፈልጉም። እውነቴን ነው የምላችሁ በፍጹም አያስፈልጉም። የባጃጅ ሹፌር አሁን ላይ እንዱ ዝም ብቻ እኔ እንጃ ምን እንደምላችሁ ማለት ነው። እናንተ ታውቃላችሁ፣ እናንተ ታውቃላችሁ። እና ባጃጅ ገዝታችሁ ለባሎቻችሁ እየሰጣችሁ እንግዲህ እሱ ይሁናችሁ ማለት ነው። እና ከባድ ነው እህቶቼ፣ ጥሩ አይደለም። ባጃጅ እየገዛችሁ ለባሎቻችሁ ለወንድሞቻችሁ አትስጡ። ኪሳራ እንጂ ትርፍ የላትም ባጭሩ ማለት ነው። እና እንደዚህ ንግድ ነገር ተፈለጉ ወንዶቹ ትናንሽ ናቸው። በበግ ብነግድ በፍየል ብነግድ ወይም በዶሮ ብነግድ ያስጠላብኛል። እኔ መቼም ያስጠላብኝ ይሉኝ ይገለናል። ታውቃላችሁ የኢትዮጵያ ሕዝብ ይሉኝ አለብን። መቃከሌ እንደዚህ ተኔ የበለጠ ስራ እየሰራ እኔ ዝቅ ያለ ስራ መስራት አልፈልግም ነው የኛ አስተሳሰብ ማለት ነው። ስለዚህ ይሄንን የሚልሽ ከሆነ በሬ ግጅለት 2-3 ገባችሁ? ያንን ግዝት አድርጎ በሬውን በ15 ቀን በወር በ15 ቀን በወር በ2 ወር ሽጥ የምን 2 ወር ቀን ወር ታጀበ መሸጥ ይችላል ማለት ነው። ወር ታጀበ ፍየል አሁን መቼም ተውት። የፍየል ንግድ ማለት ነው እሳት ነው የወረደው እሳት። በሳምንት በ15 ቀን እንዲህ ነው ብር የምገፉት ማለት ነው። እና በግና ፍየል ራሱ በቀላል ቢነግድ በጣም አሪፍ ነው። ሙክቶች ራሱ አሁን አረፋ መጣ። ሙክቶች ራሱ ገዝቶ ቢነግድበት በጣም አሪፍ ነው ብዬ እላለሁኝ እህቶቼ። እና ሰላማችሁ ይብዛልኝ ማለት ነው። እንትራት በሩ እውነት መኪና እንደዚህ ምናምን አያተርፍም ኢትዮጵያ ላይ ባጭሩ እንኳን አይደለም። አሁን በድህነት ተጨማልቃ አይደለም ድሮም ያው ነው ማለት ነው። አሁን ደግሞ የባሰ ነው። የኢራን ጦርነት ለአገራችን በእንደኛ ደረጃ ነው ለድህነት የጨመረችላት። አሁንም ደግሞ ብሶባታል። ተዛ ተነበርንበት መልሶ ሁሉም ነገር ጨምሮ ነው ያለው ማለት ነው። እህቶቼ ሰላማችሁ ይብዛ። ላይክ ያረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ትክክልና ታላችሁ ደግሞ እስኪ ለሌላ ሰው ሸር አድርጉልኝ። የሆኑ ሰዎች ምን ያርጋሉ? በዋትስአፕ በለኔው ሸር የሚያደርጉ አሉ። የኔ ምስኪኖች በጣም ነው የማመሰግነው ማለት ነው። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።